ቤት አልባው ሽማግሌ በሞተ ጊዜ ውሻው ካጠገቡ እንዳይለይ ራሱን ከውሻው ጋር አብሮ ያስራል። ከሽማግሌው ጋር በሰንሰለት የታሰረው ውሻ ለብዙ ቀናት ምግብ ሳይበላ ይቀራል። በወንዝ አጠገብ ቢሆንም ውሃ መጠጣት አልቻለም። ለእርዳታ ቢጮህም በአካባቢው ግን ማንም አልነበረም። በጣም የተዳከመ ውሻ እየሞተ እያለ አሳዳጊውና ያልተፈጸመው ቃላቸውን ያስታውሳል። የውሻው ስም ቤል ሲሆን ሲወለድ እናቱ በእንስሳት ተቆጣጣሪዎች ስለተወሰደችበት ያሳደገችው አንዲት እናት ድመት ነበረች። አንድ ደግ ወጣት እነሱን ለመመገብ ብዙ ጊዜ ይመጣ ስለነበረ ደግነቱን ካየ በኋላ ቤል ከነሱ ጋር ለመሄድ ወስኖ የእድሜ ልክ ባለቤቱ አድርጎ ይመርጠዋል። ሉካስም ቤልን በጥሩ ሁኔታ ይይዘዋል፣ አብረውም ይጫወታሉ። በእያንዳንዱ ምሽትም ትንሽዬ ቁራጭ አይብ ይሰጠዋል። ይህ ለእነሱ የተለየ ሚስጥራዊ ጨዋታ ነበር። ሉካስ ወደ ስራ ሲሄድ ቤል ከእናቱ ጋር በእግር ይጓዛሉ። ቤል በመንገድ ላይ ሽኮኮዎችን ማባረር ይወዳል። የሉካስ እናት ቤልን ወደ ወታደሮች ማገገሚያ ትወስደዋለች። በዚያ ያሉ ሰዎችም ብቸኝነታቸውን ስለሚፈውስላቸው ይወዱታል። እንዳለመታደል ሆኖ ደስታቸው አልዘለቀም። እንደ ትልቅ ውሻነቱ ቤል በአካባቢው ባለስልጣናት እንደ ስጋት በመቆጠሩ በአካባቢው ደንብ መሰረት በጎዳናዎች ላይ እንዳይራመድ ይከለከላል። ሉካስም ቤልን እንዳይወስዱበት ለመከላከል የትም ይሁን የት ወደ ቤት ሂድ ሲለው በፍጥነት ወደ ቤቱ እንዲመለስ ያሰለጥነዋል። ሆኖም ግን አንድ ቀን ሽኮኮ ለመያዝ ሲሮጥ ፖሊስ ያገኘዋል። ሉካስ ወደ ቤት ሂድ ቢለውም ቤል ፖሊሱ ሉካስ ላይ ችግር ይፈጥርበታል ብሎ እሱን ለመጠበቅ ይቆያል። በዛም ምክንያት አስረው ይወስዱታል። ከዛም ግን ወዲያው ሉካስ ቅጣቱን ከፍሎ ያስመልሰዋል። ፖሊሶቹም በድጋሚ ጎዳና ላይ ካገኙት እንዳሁኑ በቀላሉ እንደማይመለሱለት ያስጨንቁታል። ሉካስም ቤልን ለመጠበቅ ሲል ከአካባቢው ለመራቅ ይወስናል። እስከዛ ድረስ ግን ቤልን 400 ኪሎ ሜትር ወደሚርቀው የጓደኛው ቤት ይወስደዋል። እየሆነ ያለውን በቅጡ ያልተረዳው ቤልም ወደ ሉካስ ለመመለስ ወደ ቤት ጉዞውን ይጀምራል። በዛን ጊዜ ሉካስ ሊወስደው እየመጣ እንደሆነ አላወቀም ነበር። ከዛን ጊዜ ጀምሮ ቤል ወደ ቤቱ የመመለስ የ2 ዓመት ጉዞውን አሃዱ ይላል። አንድ ቀን በጫካ ውስጥ ምግብ እየፈለገ እያለ የቶክስ ድምጽ ይሰማል። ወደ ሰማበት ሲቀርብም ለካስ አዳኞች አንበሳ እየገደሉ ነው። ቤል ሊሸሽ ሲልም የደቡል ድምጽ ይሰማል። ዞር ሲልም እናቱ በአዳኞች የተገደለችበትን ትንሽዬ አንበሳ ያያል። ከዛም ቶሎ ለመሄድ ልቡ ስላልፈቀደለት ይዞት ይሸሻል። ከዛም ትንሹን አንበሳ ለመመገብ በየቀኑ ህይወቱን አደጋ ላይ እየጣለ ከሰዎች ምግብ መስረቅ ይጀምራል። በቤል ትጋትም ትንሹ አንበሳ ከቀን ወደ ቀን አድጎ የቤልን ደግነት ለመመለስ አሳ ማጥመድ ይጀምራል። እንዳለመታደል ሆኖ አንድ ቀን በክፉዎቹ መንጋዎች ኢላማ ውስጥ ይገባል። እስከ ወንዙ ዳርቻ ድረስ አብረው ለማምለጥ ቢሞክሩም አልቻሉም ነበር። ቤልም ብቻውን ሆኖ እየጮኸ መንጋውን ይጋፈጣል። ልክ ቤል በመንጋው ሊወረድ ሲቀርብ ሰዎች ይደርሱና መንጋውን ይበትኑለታል። ከዚህ በፊት ሰው አይቶ የማያውቀው ትንሽዬ አንበሳ ይሸሻል። ቤል ግን ለማዳ ስለሆነ ከመሸሽ ይልቅ ለራታቸው የሚሆን ምግብ ከሰዎቹ ያገኛል። በማግስቱ ጠዋት በረዶ ሲዘንብ ትንሹ አንበሳ ለመጀመሪያ ጊዜ ስለሆነ ያየው እየፈነደቀ ከቤል ጋር እየተንደባለሉ ይጫወታሉ። አንድ ቀን ቤል ውሻ ሲጮህ ይሰማል። ጫካ ከገባ በኋላ የውሻ ድምጽ ሲሰማ የመጀመሪያው ስለነበረም በደስታ እየጮኸ ወደ ውሻ ይሮጣል። ከዚያም ግን ሲደርስ የውሻው ባለቤት በበረዶ ውስጥ ተቀብሮ ያገኘዋል። ከዚያም ሁለቱ ውሾች መቆፈር ይጀምራሉ። እንደ እድል ሆኖ ሁለቱ የበረዶ ተንሸራታቾች ሁኔታውን አይተው የውሻውን ባለቤት ማዳን ይረዷቸዋል። ለእርዳታም ጥሪ ያቀርባሉ። ከዛ ግን የነፍስ አድን ቡድኑ ውሻውን ትተውት ስለሄዱ ሁለቱ ጓደኛ ማቾችም ለጊዜው ውሾቹን ለመንከባከብ ወስነው ቤልንም የሰውየው ውሻ መስሏቸው አብረው ይዘውት ይሄዳሉ። ቤል ትንሹን አንበሳ ለመተው ፈቃደኛ ባይሆንም ለመሄድ ግን ይገደዳል። ወደ ኋላ እየጮኸ ቢመለከትም ሰውየው ግን ምን እያለው እንደሆነ አልተረዳውም ነበር። ሰዎቹ ውሾችን ስለወደዷቸው ጣፋጭ ምግቦችን ያዘጋጁላቸዋል። ቤልም ከብዙ ጊዜ በኋላ እንደገና እቤት ያለ ያህል ስሜት ይሰማዋል። ከቀናት በኋላም የውሻው ባለቤት ከሆስፒታል እንደወጣ ሰዎቹ ውሾቹን ሊመልሱለት ወደ ቤቱ ይሄዳሉ። ከዛም ግን ሰውየው እንዴት እንደዚህ ሆኜ ውሻ እንከባከባለሁ በማለት በንዴት ያባርራቸዋል። በዛን ሰዓት ግን ውሻው ባለቤቱ እንደተወው ስላልገባው ሰዎቹ እስኪወስዱት ድረስ ስርስሩ ይላል። እነሱም በመጨረሻ ውሻውን ለራሳቸው ይወስዱታል። ቤል ከነሱ ጋር መቆየት ቢችልም እሱ ግን የራሱን ባለቤትና ቤቱን መፈለግ ይመርጣል። ጥልቅ በሆኑ ደኖችና ሰው አልባ በሆኑ የከተማ መንገዶች በብዙ ይንከራተታል። አንድ ቀን በተራበ ጊዜ የተጠበሰ ዶሮ ይሸተዋል። በደስታም ወደ ሱፐርማርኬቱ ገብቶ አንጠልጥሎ ሊወጣ ሲል የሱፐርማርኬቱ ሰራተኞች አይተውት ያባሩታል። ቤልም በተሳካ ሁኔታ ከነዶሮ ያመልጣል። ዶሮን እየበላ ያለ አንድ ቤት አልባ ሽማግሌ ያገኙታል። ከዛ ግን ባያስረቡትም የመሄድ ነፃነቱን ይነፍጉታል። እንዳለመታደል ሆኖ ሽማግሌው ከባዱን የክረምት ጊዜ መቋቋም አቅቷቸው ይሞታሉ።
ከዛ ግን ቤልን ከራሳቸው ጋር በብረት ሰንሰለት አስረው ስለነበረ መውጣት ያቅተዋል። ለቀናት ምንም ምግብ ሳይበላ ወንዝ አቅራቢያ ቢሆንም ሊደርስበት ባለመቻሉ ሳይጠጣም ይቆያል። ተስፋ በመቁረጥም ውስጥ ሆኖ ትንሽ እየተነፈሰ ይዘራል። እንደ አጋጣሚ ሆኖ ሁለት ልጆች ቤልን ከታሰረበት አላቀው ያድኑታል። በመጨረሻም ነፃነቱን ያገኛል። ሆኖም ግን ወደ ቤቱ ለመሄድ የሚያደርገው ጉዞ ካሰበው በላይ ከባድ እየሆነ ይመጣል። የምግብ እጥረት መሰረታዊ ፈተና ቢሆንበትም ከዛ በተጨማሪ ግን አንድ ቀን በድጋሚ በተኩላዎቹ መንጋ ውስጥ ይገባል። በጊዜው ግን ሲያመልጥ ይማረካል። ተኩላዎቹም እያጣደፉ ይነካክሱታል። በሞት አፋፍ ላይም እያለም የአንበሳ ጩኸት አካባቢውን ያናውጠዋል። ሊያድነው እየመጣ ያለው አንበሳ እሱ ያሳደገው ያ ትንሽዬ ደቦል ነበር። በቅጽበት ውስጥም የተኩላዎቹን መንጋ ይበታትንለታል እና እስከ ከተማ መግቢያ ድረስ ሸኝቶት ወደ እውነተኛ ቤቱ ወደ ጫካ ይመለሳል። ቤል ከከተማ ስለራቀ ቢደናገርም መንገዶችን በድፍረት መሻገር ይጀምራል። ከዛ ግን ሳያስበው በመኪና አንድ እግሩ ይገጫል። ግን እንደምንም ተነስቶ መራመዱን ይቀጥላል። ከዛም ከ2 ዓመታት በኋላ በስተመጨረሻ ቤቱን ያገኘዋል። በጣም በደስታ ሲገባ ግን የማያውቃቸው የቤት እቃዎችና እንግዳ ሰዎች ያገኛል። ሉካስ እዛ ስላልነበረ ሲናፍቁ የነበረው ሽታ በዛ አልነበረም። ቤል በሙሉ ኃይሉ ከ400 ኪሎ ሜትር በላይ ተጉዞ ስለመጣ መንቀሳቀስ ያቅተውና መሬት ላይ አረፍ ይላል። ልክ በዛው ቅጽበት የድመት ድምጽ ይሰማና ዞር ሲልም ያች ያሳደገችው ድመት ነበረች። በድጋሚ በተስፋ ተነስቶ ቀጥታ ወደሚያስታውሰው የወታደሮች ማገገሚያ ይሄዳል። እዛም የድሮ ጓደኞቹን ያገኛቸዋል። ከዛም ትዝታውን እየተከተለ ወደ መናፈሻው ሲሄድ ከ2 ዓመት በላይ የጠፋውን ቤልን ያዩት ሁሉ ባለማመን ይደናገጣሉ። በመጨረሻም ከሚወደው ሉካስ ጋር ሲተያዩ ተሯሩጠው ይተቃቀፋሉ። ከደቂቃዎች በኋላ ግን ደስታቸው በቅጡ እንኳን ሳያጣጥሙት ፖሊሶች ቤልን ለመውሰድ ይመጣሉ። ነገር ግን አሁን ላይ ቤል የጎዳና ውሻ ብቻ አልነበረም፣ የሉካስን ጨምሮ የብዙ ሰዎች እንጂ። አሁንም ግን በአካባቢው ደንብ መሰረት ቤልን የመውሰድ መብት ቢኖራቸውም ነገር ግን ያሉበት ቦታ የፌዴራል በሚተዳደረው የወታደሮች ማገገሚያ ስለነበረ ሁሉም ሰው በድፍረት እንደማይችሉ ይነግራቸዋል። በመጨረሻም የፖሊስ ኃላፊው የውሻውን ድፍረትና ጠንካራነት ከመሰከረ በኋላ ፍቃዳቸውን ይሰጣቸዋል። ምንም ያህል ሉካስ እና ቤል ለ2 ዓመት ቢለያዩም ፍቅራቸው ግን ያው ነበር። ቤል የድሮውን ስላረሳ ሉካስ ትንሽዬ አይብ እንዳነሳ በደስታ መቦረቅ ጀመረ። ውሾች በዓለም ላይ በጣም ታማኝ እንስሳቶች ናቸው። በእነሱ ዓለም ውስጥ መከዳዳት የለም። ብልህ ውሾች ሁልጊዜም ቢሆን ወደ ቤታቸውና ወደ ባለቤታቸው የሚመለሱበትን መንገድ አያጡም። ይህ ታሪክ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።